ኢየሩሳሌም መስቀሉ አይሁድ በክፋት መስቀሉ የድል መስቀሉን መስቀሉ መሬት ቢከብሩት መስቀሉ ዩኒቨርሲቲ ሜን ካምፓስ የግቢ ጉባኤ ተማሪዎች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። እንግዲህ ውድ ቤተሰቦቻችን እንደምትመለከቱ የደመራን በዓል እያከበር እዚህ መስቀል አደባባይ እንገኛለን። የዘንድሮ የደመራና የመስቀል በዓል በግቢ ጉባኤያችን ለየት ባለ መልኩ ነው የሚከበረው። ምክንያቱም ሁሉም ተማሪ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቅዶና ወዶ ሁሉም ተማሪ በጊዜ ወደ ግቢ ስለገባ በስተን ነው እያከበርን የምንገኘው። ካህናቱን እንግዲህ በዝማሬ በእልልታና በሽብሻቦ አጅበን እዚህ መስቀል አደባባይ እንገኛለን። አከባበሩ በጣም እንደምትመለከቱት በጣም ደስ የሚል ነው። እንግዲህ ምን እንደሚመስል የዚህ የመስቀል አደባባይ ፕሮግራም ከአሁን ሰዓት ጀምረን ወደ እናንተ እናደርሳለን። በመቀጠል ለመጀመሪያ ጊዜ ከቤተሰቦቻቸው ተለይተው እዚህ የመስቀል በዓልን እያከበሩ የሚገኙ የግቢ ጉባኤያችን እህት ወንድሞቻችን አሉ። ምን ይመስላል? እንዴት አዩት? ስሜታቸውስ ምን ይመስላል? እንደዚሁም ደግሞ የደመራ በዓል መስከረም 16 እንደዚሁም ደግሞ የመስቀል በዓል መስከረም 17 ይከበራልና ለምንድን ነው የምናከብረው? ምን እያሰብን እንዴት ነው? ምን ይመስላል ያላቸው ዕውቀት የሚለውን እንግዲህ እነሱን በመጠየቅ ተመልሰን እንመጣለን። ውድ ቤተሰቦቻችን ከዚህ ከመስቀል አደባባይ የሚተላለፈውን ፕሮግራም እየተከታተላችሁ ቆዩን። መልካም ቆይታ። መስቀሉ አይሁድ በክፋት መስቀሉ የድል መስቀሉን መስቀሉ እንኳን አብሮ አደረሰን። የደመራን በዓል እንግዲህ መስከረም 16 እንደዚህም ደግሞ የመስቀልን በዓል መስከረም 17 እናከብራለን። ለምን ይመስልሻል? መስከረም 16 የደመራን በዓል የምናከብረው እሌኒ ደመራን የደመረችበትና ጢሱ ወደ መስቀሉ የሰገደበት ዕለት ስለሆነ ነው። መስከረም 17 ደግሞ መስቀሉ ተቆፍሮ የተወጣበት የተገኘበት ዕለት ስለሆነ ነው። እሺ ቃለ ሕይወት ያሰማልን። ከዚህ በፊት እንግዲህ አንቺ የጤና ተማሪ ስለሆንሽ እዚህ ነበረ የመስቀልን በዓል የምታከብሩና ዘንድሮ ደግሞ እንግዲህ ለየት ባለ መልኩ ሁላችንም ቀድመን እዚህ ግቢ ስለገባን በስተን እያከበርን ነው። በፊት የነበረው አከባበር ምን ይመስላል? እስቲ እሱን አጫውትን ከዘንድሮ ጋር እያነጻጸርሽ። በፊት ያው እንዳልሽው የጤና ተማሪ ብቻ ነበረ እዚህ ግቢ የነበረውና ትንሽ ነበርን። ስንመጣም ጉዞም ላይ ትንሽ ነበርን። የዘንድሮ ግን በጣም በስተናል። ህብረታችን ደስ ይላል። ዝማሬው ረዘም ላለ ሰዓት ነውና በስተን ስላከበርን እኔ ደስ ብሎኛል። እሺ ቃል ታሰማለን እና በመጨረሻም እንኳን አደረሳችሁ የምታያቸው አንተን ካለ እድሉን ልስጥሽ። እሺ እንኳን አደረሳችሁ ምለው ከዚህ በፊት የጅማ ዩኒቨርሲቲ ዋና ግቢ ጉባኤ አባል የነበሩ ተመርቀው የወጡ ወንድም እህቶቻችንን እና አሁን ጅማ ዩኒቨርሲቲ የተማሩ ያሉ ወንድም እህቶቻችንን እና ለመላው ለኢትዮጵያ ሕዝብ ለክርስቲያን እንኳን ያደረሳችሁ። እናመሰግናለን። መልካም መስቀሉ አይሁድ በክፋት መስቀሉ እንኳን አብሮ አደረሰን። የደመራን በዓል መስከረም 16 እንደዚህም ደግሞ የመስቀልን በዓል መስከረም 17 እናከብራለንና ለምንድን ነው የምናከብር? ለምን የምናከብር ይመስላል? ያው ጌታችንና መድኃኒታችን ኢየሱስ ክርስቶስ በአይሁድ ጥፋት በአይሁድ ሸረኝነት ምክንያት ጌታችን ኢየሱስ ክርስቶስ በቅዱስ መስቀል ላይ ተሰቅሎ ነበር። ከዛ በኋላ ደግሞ ጌታችን ኢየሱስ ክርስቶስ በትንሣኤው ከተነሳ በኋላ ካረገ በኋላ ዕፀ መስቀሉ ለአይሁድ ለነበሩ ሕዝቦች ብዙ ተአምራትን እያደረገላቸው ነበር። አይሁድ ቅናታም ነበሩና የዚህን ተአምር ላለማየት ብለው ዕፀ መስቀሉን ለመቅበር ወሰኑት። ከዛ በኋላ መስቀሉን ከቀበሩት በኋላ የየቤቶቻቸውን ጥራጊዎች አምጥተው ደፉበት። በዛ ላይ ትልቅ ተራራ ተፈጠረ ማለት ነው። ለ300 ዓመታት ያክል ያ መስቀል ተቀብሮ ኖረ ማለት ነው። ንግስት እሌኒ ከመጣች በኋላ አንድ ስለትን ተሳለች። ልጄ ቆስጠንጢኖስ አድጎ ከነገሰልኝ ያ መስቀል አውጥታ እንደምትፈልገው ቃል ገባች ማለት ነው።
ከዛ በኋላ ደግሞ ልጇ ቆስጠንጢኖስ ከነገሰላት በኋላ ዘመነ ሰማዕታት አልፎ ያው ዘመነ ክርስትና ከመጣ በኋላ ማለት ነው ያ የተቀበረውን መስቀል ፍለጋ ጀመረች ማለት ነው። በምትጀምርበት ሰዓት ላይ አይሁድ ምቀኞች ነበሩና ሊነግሯት አልፈለጉም። በዚያን ጊዜ ግን ያው እሌኒ የሚዋዛ ሰው አልነበረችም። በዛ አካባቢ የነበሩትን ሰዎች ማስጨነቅ ጀመረች። ያን ጊዜ ሁለት ሰዎችን ጠቁሟት አሚኖስ የሚባልና ኪራኮስ የሚባሉ ሽማግሌዎችን እነሱን ሄዳ በመጠይቅባት ሳለ አላቅም አለች። ያው እንደ ንግስትነቷ ቅጣትን ያዘችባቸው። ብዙ አይነት ነገሮች ምግብን ያለ ውሃ እንዲበሉ አረገችና ነገር ራቡና ጥሙ ከበረታባቸው በኋላ ያላቸው አማራጭ መናገር መሆኑን ሲያውቁት ከተቀመጡት ተራራዎች ውስጥ ከሶስቱ አንዱ እንደሆኑ ተናገሩ። የትኛው እንደሆነ ግን አላወቁ። ያን ነገር እንደማግኘት ደግሞ እሌኒ እዛ ጊዜ የነበሩትን ካህናትን ሰብስባ ጸሎትና ምህላን ያዘች። ከዛ ኋላ ያ ደመራን አስደምራ ጭሱ ወደ ተሰቀለበት መስቀል ሄዶ ሰገደ። ያው ዛሬ ደመራ ብለን የምናከብርበት እሌኒ ደመራውን አስደምራ ጭሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ ተሰቀለበት መስቀል የሰገደበትን ዕለት አስመልክተን ነው። የነገው ዕለት ደግሞ የመስቀል በዓል ቁፋሮ የተጀመረበት ነው። መጋቢት 10 ደግሞ ቁፋሮው ተጀምሮ ያለቀበት ቀን ነውና ከዛ አንፃር ነው። እሺ ቃለ ሕይወት ያሰማልን። በእውነቱ በደንብ አድርገህ ነው ሃይማኖታዊ ትውፊቱን ያብራራልን። ከዚህ በፊት የመስቀል በዓልን እንደዚህ አክብረህ ታውቃለህ በግቢ ጉባኤ? አይ መስቀል በዓልን እዚህ ሳከብር ለመጀመሪያ ጊዜ ነው። እሺ እና እንዴት ነበረ ከቤተሰብ ተለይቶ ለመጀመሪያ ጊዜ መስቀል በዓልን ማክበር ምን ተሰማህ? ምን አይነት ስሜት አለው? በዓልን ከቤተሰብ ተለይቶ ማክበር ትንሽ የሚከብድ ነገር አለው። ምናምን ነገር የለመድናቸው ነገሮች አሉ። እናት አባት ጎን ግን ግቢ ጉባኤ እንደ እናትም እንደ አባትም ሆና ሁላችንም ሰብስባን በዓሉን በመልካም ሁኔታ እንድናከብር እያደረገች ነውና አሪፍ ነው። ምንም አይደል። እናመሰግናለን። በመጨረሻ እንኳን አደረሳችሁ የምትላቸው አካላት ካሉ እድሉን ልስጥ። እንኳን አደረሳችሁ ማለት ፈልገው አካል በመጀመሪያ ያው ለሁሉም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላም አደረሳችሁ ማለት ፈልጋለሁ። ከዛ በመቀጠል ደግሞ ለሁሉም የግቢ ጉባኤያት እንኳን አደረሳችሁ መልእክቴ ማስተላለፍ ይቻላል። ጓደኞች፣ ቤተሰብ፣ እህት ወንድሞች ሁላችሁ በያላችሁበት እንኳን አደረሳችሁ ማለት ፈልጋለሁ። ድል በቀራንዮ ድል በጎልጎታ ቤተሰቦቻችን ለእህት ወንድሞቻችን እንግዲህ እንደተመለከታችሁ ጥያቄውን አቅርበንላቸው ነበረ። ሁላችንም ራሳችንን እንደጠየቅን ለምንድን ነው በዓሉን የምናከብረው ብለን እንደተማርንበት ከጥያቄው ተስፋ አደርጋለሁ። አሁንም እንግዲህ የዚህ የመስቀል አደባባይ ፕሮግራም እንደቀጠለ ድል በቀራንዮ ድል በጎልጎታ በክርስቶስ መስቀል ጠላት ድል ተመታ። ድል በቀራንዮ ድል በጎልጎታ በክርስቶስ መስቀል ጽንፈኛው ተመታ። በመስቀሉ ለሰው ልጆች ሁሉ ሰላምን አደለ። ውድ ኦርቶዶክሳውያን የጅማ ዩኒቨርሲቲ ሜን ካምፓስ ግቢ ጉባኤ ተማሪዎች እንግዲህ እንደምትመለከቱት መስቀል አደባባይ ደመራው ተለኩሷል። በጣም ደስ ይላል። መስቀል አደባባይ በብርሃን ተጥለቅልቋል ማለት ነው። እንግዲህ መልካም በድጋሜ መልካም የደመራና የመስቀል በዓል ይሁንላችሁ ይሁንልን። ጉዟችሁን በሰላም እዚህ ደርሰናል። እንግዲህ በሰላም ደግሞ ወደ ቤታችሁ ወደ መጣችሁበት ሁላችሁም በሰላም ግቡ። መልካም የትምህርት ዘመን ይሁንላችሁ። መልካም በዓል ይሁንላችሁ። መስቀሉን አገኘች አበራ መስቀሉ በመስቀሉ መከታ ቆስጠንጢኖስ ድል መታ።